ይህ ታሪክ እድሜያቸው ከ18 ዓመታት በታች ለሆኑ ልጆችና ልባቸው ስስ ለሆኑ ሰዎች አይመከርም። በአንድ ወቅት በግርማ ሞገስ በተከበበችውና ጥቅጥቅ ባለው ጫካ አቅራቢያ በምትገኝ አንዲት ከተማ ውስጥ ዮሴፍ የተባለ ወጣት ይኖር ነበር። ዮሴፍ ሰነፍ አልነበረም። ነገር ግን በአቋራጭ መበልጸግና በአንድ ጀንበር የናጠጠ ባለሀብት መሆን ሁልጊዜም የሚያልመው ትልቁ ምኞቱ ነበረ። በጥረትና በላብ መበልጸግ የድሮ ሰዎች ፋሽን ነው እያለ ሁልጊዜ ያሾፍ ነበር። አንድ ምሽት እኩለ ሌሊት ላይ ዮሴፍ በስልኩ ኢንተርኔት ላይ ሲዘዋወር አንድ እንግዳ የሆነ ጽሑፍ ተመለከተ። ጽሑፉ እንዲህ ይል ነበረ። የማይጠገብ ሀብት ትፈልጋለህ? ዋጋውን ለመክፈል ዝግጁ ከሆንክ በከተማው ዳርቻ ወደሚገኘው አሮጌ መቃብር በስተጀርባ ና ይላል። ዮሴፍ ፍርሃት ቢሰማውም የስግብግብነት ስሜቱ አሸነፈው። በጥቅጥቅ ጭጋግ የተዋጠውን ሌሊት ጥሶ ወደ ተባለበት ቦታ መራ። እዚያ ሲደርስ ረጅም ጥቁር ካባ የለበሰ ፊቱ በጨለማ የተሸፈነ አንድ ሰው ጠበቀው። ያ ሰው ምንም ሳይናገር ከኪሱ ውስጥ አንድ በጣም የሚያምር በጥቁር ወርቅ የተሰራ ጥንታዊ የእጅ ሰዓት አውጥቶ ሰጠው። ሰውየው በጎርናናና በሚያስፈራ ድምፅ እንዲህ አለው። ይህ የሰዓት እጅ ወደ ኋላ በዞረ ቁጥር በቤትህ ሳጥን ውስጥ በሚሊዮን የሚቆጠር ገንዘብ ይሞላል። ነገር ግን አስታውስ፣ ሰዓቱን ወደ ኋላ ባዞርከው ቁጥር ከራስህ የህይወት ዕድሜ ላይ ዓመታትን እየቀነስክ ለእኔ ትሰጠኛለህ። ምርጫው ያንተ ነው። ዮሴፍ ሰዓቱን ተቀብሎ ወደ ቤቱ ተመለሰ። በመጀመሪያ አላመነም ነበረ። ፍርሃት እየተሰማው የሰዓቱን እጅ አንድ ጊዜ ብቻ ወደ ኋላ ዞረው። በመቅጽበት ከሳሎኑ ወለል ስር ትልቅ የገንዘብ ሳጥን ታየ። ዮሴፍ በደስታ አበደ። በጥቂት ወራት ውስጥ ዮሴፍ በከተማው ውስጥ ትልቁን ቪላ ገዛ። ምርጥ መኪናዎችን አከማቸ። ሆኖም ግን ማቆም አልቻለም። የሰዓቱን እጅ ደጋግሞ ወደ ኋላ ማዞር ቀጠለ። ብዙ ገንዘብ በፈለገ ቁጥር ሰዓቱን ያዞረዋል። ነገር ግን ሳይገምተው አንድ አስፈሪ ነገር ማስተዋል ጀመረ። መጀመሪያ ላይ ፊቱ ላይ ጥቁር ሽብሽባት ታዩ። ቀጥሎም ጥርሶቹ መነቃቀልና መውለቅ ጀመሩ። ድምፁ ተንቀጠቀጠ። ፀጉሩም ሙሉ በሙሉ ነጭ ሆነ። ዮሴፍ በአንድ ምሽት መስታወቱ ውስጥ ራሱን ሲያይ በከፍተኛ ድንጋጤ ጮኸ። ገና በ25 ዓመቱ የ85 ዓመት ደካማ አረጋዊ መስሏል። የገዛ ጓደኞቹና ቤተሰቦቹ ሊያውቁት አልቻሉም። ዮሴፍ በፍርሃት ተውጦ ሰዓቱን ጥሎ ለመውጣት ሞከረ። ነገር ግን ሰዓቱ ልክ እንደ ቆዳው ከእጁ ጋር ተጣብቆ ነበረ። ሊያወልቀውም አልቻለም። አንድ ቀን እኩለ ሌሊት ላይ የቤቱ በር በኃይል ተገፍቶ ተከፈተ። ያ በጥቁር ካባ የተሸፈነው ሚስጥራዊው ሰው ወደ መኝታ ቤቱ ገባ። ዮሴፍ ባልጋው ላይ ተኝቶ በጭንቅ እየተነፈሰ ነበረ። እባክህ ማቆም እፈልጋለሁ፣ ገንዘቡን ሁሉ ውሰደው፣ ወጣትነቴን መልስልኝ እያለ ዮሴፍ በደካማ ድምፅ አለቀሰ። ሰውየው ግን በክፉ ሳቅ እያስተጋባ እንዲህ አለው። ጊዜ አንዴ ካለፈ አይመለስም። አንተ ለአቋራጭ ሀብት ብለህ የፈለግከውን ስምምነት የህይወትህን ሰዓት ለእኔ ለመሸጥ ነበር። አሁን ግን የህይወትህ ሰዓት አብቅቷል። ሰውየው ዮሴፍን እጅ ሲይዘው ዮሴፍ የመጨረሻውን የህይወት እስትንፋስ ተነፈሰ። በማግስቱ ጠዋት ፖሊሶቹ በዚያ እጅግ ውብ ቪላ ውስጥ ያገኙት ነገር ቢኖር አንድ በስተርጅና የሞተ አረጋዊ አስክሬንና ምንም ገንዘብ የሌለበት ባዶ የቅጠል ሳጥን ብቻ ነበረ። ሰዓቱም አብሮ ጠፍቶ ነበረ። ውድ ተመልካቾቻችን ከዚህ ታሪክ የምንማረው ምንድነው? በአቋራጭ ለመበልጸግ የሚደረግ ስግብግብነት መጨረሻው ጥፋት መሆኑን ያስተምረናል። እውነተኛ ሀብት በላብና በጥረት የሚገኝ ሲሆን ውድ የሆነውን የሰው ልጅ ህይወትና ጊዜ ለጊዜያዊ ቁሳቁስ መለወጥ ግን የነፍስ ማጥፋትና የቅዠት ህይወት እንደሚያስከትል ለተመልካቾቻችን ትልቅ ማስተማሪያ ይሆናል ብዬ አስባለሁ። ቸር ቆዩልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ